ዓለም በጦርነትና በግጭት በታመሰችበት በዚህ ወቅት ሌላ የሚያስደነግጥ መርዶ ከደቡብ ኤዥያ ተሰምቷል። ሰላም ጤና ይስጥልን ክብራትና ክብራን የፍኖተ ዜና ተከታታዮች ቻናሉን ሰብስክራይብ እና ላይክ ማድረጋችሁን እንዳትዘነጉ። በፓኪስታን ዋና ከተማ እስላማባድ በሰላም ቆሞ በጸለዩ ምዕመናን ላይ የሞት ጥላ አረበ። የአጥፍቶ ጠፊ ጥቃት የ30 ሰዎች ህይወትን ቀጥፎ የ169 ሰዎችን በአካልና በስነ ልቦናም ቁስለኛም አድርጓል። አሰቃቂው ድርጊት የፈጸመው አይኤስአይኤስ መሆኑን በይፋም አውጇል። ዛሬ በዚህ ቪዲዮ የጥቃቱን ዝርዝር ተጎጂዎች ታሪክና ይህ የአሸብር ስጋት ዓለም ላይ ያለው ትርጉም በጥልቀትም እንመለከታለን። በጁማ ሶላት ወቅት በእስላማባድ ከተማ የሚገኘው የባርጋህ ቃጅር ኩርባ መስጊድ በምዕመናን ተሞልቷል። ይህ መስጊድ የሺ ሙስሊሞች በብዛት የሚገለገሉበት መንፈሳዊ ስፍራም ነበረም። ሶላቱ ሊጀምር ከጥቂት ደቂቃዎች ሲቀሩ ግን የአጥፍቶ ጠፊ ፍንዳታ የጸጥታው መንፈስ ወደ ሲኦልም ቀየረው። በደረሰው ጥቃት እስካሁን 31 ሰዎች መሞታቸውን ሲረጋገጥ ቁስለኞቹ ደግሞ ከ169 ይደርሳሉም ተብሏል። አብዛኞቹ ቁስለኞቹ በጽኑ ሕክምና ላይ መሆናቸውን የሟች ቁጥር ሊጨምር እንደሚችልም ተሰግቷል። አይኤስአይኤስ ጥቃቱን የፈጸምኩት እኔ በማለት ኃላፊነቱን የወሰደ ሲሆን ይህ ቡድን ከዚህ ቀደም በፓኪስታንና በአፍጋኒስታን የሚገኙ የሺያ መስጊዶች ላይ ተደጋጋሚ ጥቃት ሲፈጽም መቆየቱም የሚታወስ ነው። ዛሬ የእስላማባድ የሐዘን ከተማም ሆና ውላለች። በጥቃቱ ሕይወታቸውን ያጡ ወገኖች የቀብር ስነ ስርዓት በታላቅ ሐዘንም ተከናውኗል። በሺዎቹ የሚቆጠሩ ሰዎች ወደ አደባባይ በመውጣት ደማቸው ያላቸውን ክብርም ገልጸዋል። ነገር ግን በለቅሶ ውስጥ ትልቅ ቁጣም ይስተዋላል። ዜጎች መንግስትን እየጠየቁ ነው። በዋና ከተማዋ እምብርት ላይ እንዲህ ያለ ጥቃት እንዴት ሊፈጸም ቻለ? የሟች ቤተሰቦች የሚያሳዩት ስቃይ ቃላትም አይገልጹትም። አባቶች ልጆቻቸውን፣ ልጆች ደግሞ መከታ የሆኑ ልጆቻቸውን አጥተዋል። ይህ ጥቃት ቤተሰቦችን ብቻ ሳይሆን በመላው የፓኪስታን ማህበረሰብ አንድ ላይ ያስለቀሰም ክስተትም ሆኖ አልፏል። አይኤስ ለምን ፓኪስታን መረጠም? ፓኪስታን ከአፍጋኒስታን ጋር ያላት ረጅም ድንበር ለአሸባሪ ቡድኖች አመቺ መደበቂያ ሆናም ቆይቷል። በተለይም አይኤስአይኬ የተባለው ቡድን ክፍ የደቡብ ኤዥያ ማንሰራራት ከጀመረም ውሎም አድሯልም ተብሏል። የጥቃት የተለመደው በሺ ማህበረሰብ ላይ ነው። የአይኤስአይኤስ እንዲህ ያሉ ጥቃቶች የሚፈጸሙ በህዝቦች መካከል የሃይማኖትና የጎሳ ግጭት ለመፍጠር ነው ተብሏል። ዋና ከተማዋ እስላማባድ ውስጥ ጥቃት መፈጸማቸው ደግሞ ለፓኪስታን የጸጥታ ኃይሎች ትልቅ መልእክትም አለው ተብሏል። በየትኛውም ቦታ መድረስ እንችላለን የሚል ማስፈራሪያ መልእክትና የፓኪስታን ፖለቲካዊ አለመረጋጋትና ኢኮኖሚያዊ ቀውስ ደግሞ ለእንዲህ ያሉ ቡድኖች መስፋፋት እንደ ማዳበሪያም ሆኖም እያገለገለ ይገኛልን ተብሏል። ጥቃቱን ተከትሎ ከተለያዩ የዓለም ክፍሎች ውግዘቶችም እየጎረፉ ይገኛሉ። የተባበሩት መንግስታትና የሰብአዊ መብት ተሟጋች ድርጅቱን የሰይጣን ሴራ ሲሉ ጠርተውታል። ሽብርተኝነት ድንበር የለውም። ዛሬ በፓኪስታን የሆነው ነገ በሌላ አገር ሊደገም ይችላል። መፍትሄውስ ምንድን ነው? የፓኪስታን መንግስት የጸጥታ መዋቅሩን ማጠናከር ብቻ ሳይሆን የአከርካሪነት አስተሳሰብ የሚያስፋፋባቸውን መንገዶች መዝጋት ይኖርብናል ብለዋል። ዓለም አቀፍ ማህበረሰቡ ለሽብርተኝነት የሚሰጠውን የገንዘብና የትጥቅ ምንጭ በማድረግ በጋራ መቆም ይኖርባቸዋል። ንጹሃን በሰላም አምልኮ አድርገው ወደ ቤታቸው መመለስ መቻል አለባቸው ሲሉ በአጽንኦትም ይናገራሉ። በሌላ ዜና ከጎረቤት ሀገር ሱዳን እጅግ ልብ የሚሰብር ዜናም ደርሶናል። አሶሺየትድ ፕሬስ እንደዘገበው ከሆነ በማዕከላዊ ሱዳን በሚገኙ ተፈናቃዮች ላይ የድሮን ጥቃት ደርሷል ተብሏል። ጥቃቱ የተፈጸመው ከሰሜን ኮርዳፉን ግዛት በረሃድ ከተማ አቅራቢያ የሚገኘው የዱቤ ክራ አካባቢ ነው ተብሏል። የሱዳን ዶክተሮች ትስስር ባወጣው መግለጫ መሰረት ፈጥኖ ደራሽ ኃይሉ ከጦርነት ቀጠና እየሸሹ የነበሩ ቤተሰቦችን በጫነ ተሽከርካሪ ላይ ጥቃትን ፈጽሟል ተብሏል። በዚህም የ8 ህጻናት ህይወትን ጨምሮ በድምሩ የ4 ሰዎች ወዲያውኑ ተገድለዋልም ተብሏል። የዶክተሮቹ ቡድንን ድርጊት በማውገዝ ዓለም አቀፍ ማህበረሰብና የመተሟጋች ድርጅቶችን አመራሮችን ተጠያቂ እንዲያደርጉና ሰላማዊ ሰዎችን ለመጠበቅ አፋጣኝ እርምጃ እንዲወሰድም አሳስቧል። አርኤስኤፍ እስካሁን በጉዳይ ለሰጠው ምላሽም የለም። ከሚያዝያ 2023 ጀምሮ በሱዳን ጦርና በአርኤስኤፍ መካከል በጀመረው የስልጣን ሽኩቻ እስካሁን ከ40 ሺህ በላይ ሰዎች መገደላቸው የተባበሩት መንግስታት መረጃም ያሳያል። ከ14 ሚሊዮን በላይ ሱዳናውያን ዳግም መኖሪያ ቀያቸውም ተፈናቅለዋል ተብሏል።